በዛሬ ቪዲዮአችን በአሁን ጊዜ ጀጎል በማታ ምን ተመሳሳይ የምትለዋን አብረን በዚህ ቪዲዮ ምን ይሆናል ተከታተሉ። ወደ ቪዲዮ አህለን የሀገሬ ሰዎች እንዴት ናችሁ? ዛሬ ነው የተለመደው በሌላ ቪዲዮ ተመልሼ መጥቻለሁ። በዛሬ ቪዲዮአችን የምናደርገው ሐረርን በማታ ከዚህ በፊት ሰርችላችሁ ነበር። የሁለተኛ ቪዲዮ አይ ቲንክ ይመስለኛል። የሁለተኛው ቪዲዮ ሐረር ጀጎል በማታ ነበር ያሳያችሁ ትንሽ ጀጎልን ብቻ አንደኛ መንገዱን ብቻ ያሳያችሁ። በዛሬ ቪዲዮአችን ነው የምናደርገው ጀጎልን ውስጥ ለውስጥ ምን እንደምትመስል እኔ ብቻ አይደለሁም ጋይድ አለኝ። ተከታተሉን። ሰብስክራይብ ያደርጋችሁ እንደምታዩት ስምህ ንገራቸው። መሐመድ ይባላል። ስሜ መሐመድ ይባላል። ከዚህ በፊት ከኤፍጂ ጋር ነበርኩ እና ከናዚ ጋር ተገናኘን። አሁን ጀጎልን በሙሉ እናያለን። ውስጥ ለውስጥ ይመቻችሁ። ውስጥ ለውስጥ እናያለን። ውስጥ ለውስጥ ገብተን እናያለን። አሁን ያለነው ምን ያለነው? አሁን በድሮ በሪ እናያለን። በድሪ በሪ ያለነው ከበድሪ በሪ ሙሉ እናካለን። አሁን ሰዓት አይ ቲንክ ስንት ሰዓት ነው? ካያችሁት 4 ሰዓት ነው። መሽቷል በጣም ከተራዩ በኋላ ነው ይሄ ቪዲዮ እየተቀረጸ ያለው። ኤኒዌይስ አሁን ቀጥታ ውስጥ ገብተን እናያለን። ሰብስክራይብ ያደርጋችሁ ይመቻችሁ። ወደ ቪዲዮ አሁን ቀጥታ የምንገባው ቪዲዮአችን የምንጀምረው ላሳያችሁ። ቪዲዮአችን የምንጀምረው አሁን ከዚህ ነው እንደምታዩት። ይሄ ማለት ቀጥታ ያስገባ ማን ይባላል? አባሶር ይባላል። ከዛ በኋላ ከአባሶር እንጀምራለን። ከዛ ቀጥታ ከየት እንደጀመረ አናውቅም። ማለቂያችን የት እንደሆነ ባናውቅም ቀጥታ አሁን የጀመረው ከአባሶር ነው። ማለቂያችን አይ ቲንክ አናውቅም። ኤኒዌይስ ከአባሶር ነው የጀመርነው። የአባሶርን ቫይብ ላሳያችሁ። ኤኒዌይስ እዚህ ጋር እንደምታዩት አንቺ አባድር ነው ያላችሁ አይደለ? እዚህ ጋር እንደምታዩት አባድር ነው። ኤኒዌይስ እያሳየናችሁ ወደ ውስጥ እንገባለን ማለት ነው። የት እንደምታዩት ይመስላል አባድር አባሶር ነው የሚባለው። አባሶር ታያ እዛ ጋር ነው ታዩ ነው ቫይብ ደስ የሚል እንደምታዩት ደስ የሚል ቫይብ አለው። አሁን ቀጥታ ቪዲዮ ነው። እሺ በዚህ ጋር እሺ መሐመድ አሁን ትንሽ እየዞርን ከመሐመድ ጋር ሲሆን ትንሽ ጥያቄ እንጠይቀዋለን። ኤፊን እንዴት አገኘኸው የሚል ጥያቄ ነው። እሺ አሁን ያለነው ኤኒዌይስ እዛው አባሶር ነው። ከአባሶር ቀጥታ እየሄድን ዋው እንዳትነግረኝ ቆይ የኤፊጂን እናቆየውና አሁን ያለነው ቦታ ትንሽ ያሳያችሁ። እኔ ኤኒዌይስ አንድ ነገር ንገራችሁ። የመጀመሪያ ነው ስላችሁ አላየሁትም። እኔም ወላሂ ይቅርታ አይደለም የመጀመሪያ ነው ሳየው እና ሙሉ ነገር እየዞርን ነው የምናየው። ከእናንተ ጋር አብረን ነው ቱር ነው የምናደርገው እዚሁ ሐረር ላይ ከማሜ ጋር እና አሁን ያየሁት ቦታ ንገራችሁ። እስካሁን አላየሁትም። ሐረር ላይ ሆኜ ተሰርቶ አላየሁትም። እዩት ጋይስ እዩት ይሄን እዩት። ኧረ በለው ተቀይራለች እኮ ጋይስ ወላሂ እዩት። እዚህ ጋር ምን ይላል መሰላችሁ? እዚህ ጋር ምን የሚለው ወልድ ሲቲ እዩት። አባሶር ማለት ታውቃለህ? አባሶር ማለት የሰፈር ዑለማ ነበረ። በቃ የሰፈር ሼክ ነበረ ማለት። አባሶር ማለት እንትን ነው የሰፈር ሼክ ነው። በጣም ያበደ ነው። እንደምታዩት ወለበልን እሺ እንደምታዩት እዛ ጋር እዩት። ቦታው ያበደ ነው በጣም ቫይቡ ምንም እስካሁን ይሁላ እኔ የት ነበርኩኝ አልኩት። ዋው እዩት። ከዚህ ጋር ራሱ እዩት። ዋው አንተ ተሰርቷል። በጣም ሰርቷል። ዋው የሚገርም ይሄ አባሶር ማለት እንትን ነው የሚጀምረው። አሁን የጀመረው የት ነው የገባንበት? ከአባድር ከበድሮ በሪ የሚባለው ግን ይሄኛው ሰፈር ብቻ ራሱ አባሶር ነው የሚባለው። በድሮ በሪ ማለት ሁሉም ሰፈር አንድ ላይ ማለት አንድ ላይ ነው። አባሶር ማለት እቺ ብቻ ቦታዋ ዋው። እዛ ጋር ደግሞ የሐረር አሚሮች ስማቸው ነው ያለው። የሐረር አሚሮች ከዚህ በፊት የኔ ቪዲዮ ላይ አይታችሁታል መሰለኝ። የሐረር አሚሮችን ቀጥታ አሁን የምንወጣው በዚህ ጋር ነው። እንዲህ እየወጣን የሐረር አሚሮች እዛ ጋር ያሉት እንደምታዩት። እስቲ የሐረር አሚሮችን ደግሞ በሰፊው ላሳያችሁና አሁን ደግሜ እንደገና በጣም ሐረር በማታ ተቀይራለች። እዩት። ይሄ የመጨረሻው አሚር ነው አይ ቲንክ እኮ አሚር አብዱላሂ ፎቶ እንኳን አሚር አብዱላሂ ናቸው። እነዚህ ፎቶ ላይ የምታያቸውም አሚር አብዱላሂ የመጨረሻው አሚር ነው። ሼክ አባድር ነው ፎቶ የመጨረሻው አሚር ነው።
አብዱላሂ የመጨረሻው ማለት ነው 75ኛው። ኦኬ እዚሁ ጋር ሆነን ዝም ብለን እንጠይቀው እስቲ ስለ ኤፊ ከኤፊ ጋር እንዴት ተገናኝ? ቅድም ጠይቀዋለሁ ብዬ በሚገርመው ሁኔታ እዛ ጋር የሆነ ተአምር ነገር አይተን ተቀይሯል ቦታው። ስለ ኤፊ እንዴት አገኘኸው? ኤፊ እኔ ዲኮሩ ጋር ነበርኩ። ኦኬ ከዛ ድንገት ስራ ነው ይዛሩ እንደወጣ ስራ ኖርማል ስራ። እሺ ከዛ እሱን አየኋት። እሺ ከዛ ሳየው በዚህ ጋር የምንሄደው ኦኬ በዚህ ወደ ላይ ከዛ ሳየው ጊፍት ሰጥቶት የሆነ ጫማና ሽርጥ ለኤፊ ይሰጡት። ኧረ ዝም በል ይመቻችሁ፣ ሀር ላይ ያላችሁ። እሺ ጊፍት ሰጥቶት ከዛ በኋላ እሱን መልበስ አቅቶት ፖሊስ መጣና አስለበሰው። ፖሊስ ያለበሰው አሰረለት ማለት አሰረለት። ከዛ የሆነ ካሜራማን ነበረ። እሺ ከዛ ላይ ከሱ ጋር በቃ ጠጂ ያለ ከዛ ላይ ሲና ሰላም በረት ሆነና አለኝ። እሺ ከዛ ላይ እንዴት ነው የፊት ተከታይና እንግዲህ ሰላማችሁ። እሺ ኦኬ የፊት ተከታይና አልታችሁ። ኦኬ ከዛ ሰላም ሲላችሁ በቃ ና አብረን ይዘዋለን ታሳየናለህ ምናምን ብሎ ኦኬ ካንተ ጋር ታሳየኛለህ አለ። እንጂ ታቆም ነበር አንተ ከዛ በፊት አይተጣቀም ዩቲዩብ ላይ አይተጣቀም አይተጣቀም። እሺ ከዛ ቱርክሽ ገባን። የት ተሰርከው? ቱርክሽ ገባን። ከዛ ታሪክ ትንሽ ነገርኩት። ኦኬ ከዛ ወጣን። አሞራ ጋይደን ባህል ቤት ጋይደን ማታ ጅብ ጋይደን። ኦኬ አንተ ጋር አብራችሁ እስከ ማታ አብራችሁ ነበራችሁ ማለት ነው? በማታ አብረን ይዞር ነበር። ኦኬ ከዛ ወደ ሶሻል ታይም ትንሽ በተለያየው ማለት ኦኬ ጋይስ አሁን ደግሞ ያለ ነው እዛው አባሶር አካባቢ ሆኖ ማለት ነው። ዋው እንጨት ተቀበላ ኤኒዌይስ ረበለ ወላይ ድምጽ ያስተጋባናለሁ። አላውቅም ማይክ ስላልኩ ለእናንተ ላይ ሰማችሁ ይችላል። እና አሁን ያለበት ቦታ ላሳያችሁ። እዛው አባሶር ሆኖ ይሁት ቦታው ዝም ብላችሁ ብቻ ቦታው ነው። ሌላ ታሪክ የተሰራ ያለው እዚህ ሀረር ላይ ማለት ነው ጋይስ። እና ከዛ ከኤፊ ጋር ቀጠላችሁ ማለት ነው እዛው። ከዛ በፊት ከጃኒ ጋር ነበር። ከጃኒ ጋር ሰርተሃል? ከዩቲዩብ ጃኒ ጋር ጃኒ ዩቲዩበር ዋው ባይዘዌ እነዚህን ሁለቱ ሰዎች ጃኒ እና የኤፊን እኔ ላይክ ስላችሁ ዩቲዩብ እንዲጀምር አይቻቸው እንዲጀምር ያደረጉኝ እነሱ ናቸው። ኤኒዌይስ ሶ ቀጥታ አሁን ስለነሱ ትንሽ እንዴት እንዲጀምርኩ ዩቲዩብ ምን ያሳያችኋለሁ በአሪፉ ማለት ነው። ሶ አይ እንዴ ነው እና ቤት ጋር ምንድነው በዚህ ይችላል። ኦኬ በማከል ዝም ካልነባችሁ ሰው አለ ማለት ድምጼን እየጮህኩና ከፍ ያልኩ ሰማወራ ለእናንተ ማይክ ስለሆነ ቮሊዩም እየቀነሰ ስለምሰራ ላይሰማችሁ እንትን ኖርማል ነው ላችሁ ድምጽ ነው። እና ዩቲዩብ እንዲጀምር ካላችሁኝ እኔ ማለት ነው ማሜ ዩቲዩብ እንዲጀምር ካልከኝ እኔ እነዚህ ሁለቱ አሁን የጠራኋቸው ልጆች ሀር ላይ የመጡት ልጆች ናቸው። እኔ ዩቲዩብ ያስጀመሩ ላይክ ስለተገናኛቸው ሳይሆን ስለገናኛቸው አየኋቸው ቪዲዮአቸውን አይቼ ማለት ነው። እና በጣም በአሁኑ ሰዓት በቃ ያሉ የተባሉት ዩቲዩበሮች እነሱ ናቸው። ሁለቱም በየራሳቸው ፊና አሪፍ ነገር ቪዲዮ እየሰሩ ያሉት በጣም ይመቻቹ። እኔም ያው ባለኝ አቅም ተፍተፍ ያልኩ ያለሁት። በዚህ አጋጣሚ ሰብስክራይብ ያደረጋችሁን በረመዳን ውስጥም 3000 እና 5000 ነው ሰብስክራይብ አለኝ። እንደምንም ብላችሁ ቪዲዮ ካያችሁ ሰብስክራይብ ያደረጋችሁ ኢኔስ እና ይቀጥልና ያለ ነው ቪዲዮ እንድሰራ ያደረጉኝም ነገርኳችሁ እነሱ ናቸው። በጣም እንድለፋ በቃላ ይመስለኛል። አሁን ጃኒ ቪዲዮ ይሰራ ያለው ወደ 900 አካባቢ ቪዲዮ ነው ይሰራ ያለው እና እኔ ገና ነኝ እኮ እንደምታውቁት ገና ስለሆንኩኝ እና እኔም እለፋለሁ። አልሰማችሁም ፋሽኔ ስለሆነ ሰራዋለሁ። ኤኒዌይስ አሁን በማታ የዞርን ያለ ነው እንዳሁን እንደቀጠለ ነው ቪዲዮአችን። እሺ አሁን እዛው አካባቢ ነው ያለነው። አሁን በድሮ በሪ ነው ያለነው። በድሮ በሪ እኔ የለፈለፍኩባችሁ ነው መሰለኝ። በድሮ በሪ ነው ያለነው። ይሄ ደግሞ ምንድን ነው? ይሄን አርት ነገራችሁ በጣም አበረ ነው ጋይስ። ይሄ የሚባለው ሻይኒ ሰፈር ማለት ሻይኒ ማለት አታውቅም አንተ? ሻይኒ ማለት በቃ የሴት ስም ነው። ኦኬ ሴት ስም ነው። ዋው ከሚገርማችሁ ይሁት መንገድ ላይ ራሱ መቀመጫ አለው። መንገድ ላይ ውጪ ላይ ማለት ነው። በቃ አይደብራችሁም። ማታ ላይ ከወጣችሁ ራሱ የሆነ አረፍት እንኳን ብታደርጉ ያበደ ነው ማለት አይደል? ዋው ይሁት ነው ነገር የተሰራ ነው። አሁን ስራ ላይ የሚገኝ ቦታ ነው። ዋው የተሰራ ነው። እንደቀጠለ ነው ቪዲዮአችንን። ሶ አሁን የሚገኘው ብለኛል ሻይኒ የሚባል ሰፈራ ሻይኒ ቶያ በጣም ያበደ ሰፈር ነው። ገና ሳልጨረሰው ራሱ ተአምር አሪፍ ነገር እያየን ያለሁት ጋይስ። ምንም ማድረግ አልችልም። አሪፍ ነገር እያሳያችሁ ነው ያለሁት።
በጣም ትቀራለች እኮ ጆኮል። ከዚህ በፊት የሰራሁላችሁ የመጀመሪያ ቪዲዮ እንትን ነው አንደኛ መንገዱን ብቻ የሰራሁላችሁ እና ፈጢራውን ብቻ የመጀመሪያ ቪዲዮ ነው። እሱም አልቻልኩበትም ምናምን ነገር በቃ ቪዲዮ ተሰራ ብዬ ተብሎ አለፈ ያ ቪዲዮ እና ዛሬ ደግሞ ውስጥ ለውስጥ እንደምንም እያሳያችኋለሁ። ከማን ጋር? ከማሜ ጋር። ማሜቱ ከዚህ በፊት ኤፊ ማሜ ከፈለጋችሁት የት የተባለ ያለው የት ነው ያለው? ማሜ ከፈለጋችሁት የት ታገኙታላችሁ? ዱክበር ነው ያለው። ዱክበሩ ጋር። አሁን ደግሞ ስልክ አለ። አሁን ስልክ አለ። ስልክ ነግራችኋለሁ ወይስ? አረ ነግራችኋለሁ። ነግራችኋለሁ። ንገራችሁ። እሺ ማሜን ከፈለጋችሁት ድሮ ኤፊ ላይ ያለ ዱክበር ታገኙኛላችሁ ነው ያለው። አሁን ግን ስልክ ገዝቶ ከፈለጋችሁኝ ስልክ አለኝ ደውሉልኝ ያለው። ስልክ እኮ ነገርካቸው። እሺ 0993 67 63 26 በዚህ ቁጥር ደውሉለት ታገኙታላችሁ። ሀረር ላይ ጋይድ ከፈለጋችሁ ማሚ ያው በማታ በቀንም የፈለጋችሁበት ቦታ የገበያ ማዕከልም ይሁን ኤፊን የተወሰድከው ከይ ገበያ ማዕከል ሸዋብሮ ወሰድከው እና ሙዚየም አሳየ። እኛም ኤኒዌይስ እኛም ከተፈቀደልን ሀረር የቱርክ ኤምባሲ እንገባለን። ይፈቅዳል። የቱርክ ኤምባሲ ገብተን ምን እንደሚመስልና ያለን በዚህ ቪዲዮአችን ላይ ከተገባ ገባ፣ ካልገባ ግን ምንም ማድረግ አንችልም። እና ሀረር እንትን ወይ ሀረር ኤምባሲ ቱርክ ኤምባሲ ወሰደው ጅብ አበላው። ሌላ የተወርከው በማታ ዞርከዋ በማታም ዞሯል። ኤኒዌይስ ብቻ አሪፍ የተባሉ ቦታዎችን ወስዶት አስለምቶታል። እናንተም ከሌላ ሀገር የምትመጡ ሰዎች ካላችሁ ያው እሱ ጋር ደውሉለት። ያበደ ከእሱ ጋር ቆይታ ይኖራችኋል ማለት ነው። ሶ የቀጠልን ይላል ማለት ነው። አሁን እሺ ያለ ነው አሁን 06 ያለን 06 ያሱቋል ትንሽ ጋይስ ያሱቋል ትንሽ ዋው አሁን ቱርክ ኤምባሲ ጋር ደርሰናል። ኦኬ እንደምታዩት አሁን ይሄን እሺ አሁን የት ሀገር ነው ትሉታላችሁ ጋይስ? በጣም ያበደ እኮ ነው። ያበላዶኛል ደከመ በጣም ካሜራ መያዝ በጣም ከባድ ነው። እስከዛሬ ድረስ ካሜራማን እየፈለኩ ነው እየቀረጽኩ ያለሁት። ዛሬ ግን ካሜራ ራሴን ይዤ ነው እየዞርኩ ያለሁት። ለምን ማታ ይሄ ቪዲዮ ተሰራ እንዳልኳችሁ መጀመሪያ ላይ እንትን ነው 4 ሰዓት ከተራይ በኋላ ነው ምናምን ስለሆነ በጣም ደግሞ ምግብ ደግሞ ፈዋ ተበልቷል። ብዙ ድካም አለ ምናምን ነገር ብቻ ለእናንተ ብዬ ደግሞ በረመዳን ላይ 20 ቪዲዮ ስላልኩኝ በዛ ቪዲዮ እስከሆነ ድረስ ስላለ ነው በጣም ቪዲዮ መስራት ስላለብኝ እየሰራ ያለሁት ማለት ነው። እና እናንተም በዚህ አጋጣሚ ምን ያርጓችሁ ሰብስክራይብ ያርጉላችሁ። ሰብስክራይብ ያርጋችሁ። በዚህ አጋጣሚ 3000 እና 5000 ከገባው ከማሜ ጋር እንደኛ ተገናኝቼ አሪፍ የምግብ ቪዲዮ እንሰራለን። አስገባላችሁ 5000 እና 5000 ከገባው ከአንተ ጋር አሪፍ ቪዲዮ እንሰራለን። 5000 ራስ ገቡት እንዴ ይገባለሁ። ኧረ ዝም በል ቀጥታ አሁን የቱርክ ኤምባሲ እንገባለን ማለት ነው። እንደምታዩት እዚች ይሄኛው እንትን ጋር የሆነ ስዕል አለበት ግድግዳው ላይ። ጆኮል ላይ ምን ጊዜም ብትዞሩ የሆነ ስዕል የራሱ አለበት በየቦታው። አሁን ይሄ የራሱ ስዕል አለበት። የራሱ ስዕል አለበት። በጣም ያበደ ነው። አሁን ወደ ቱርክ ኤምባሲ እየገባን ያለ ነው። ሰውዬው ከፈቀደ እንገባና አሪፍ የሆነ ቱር እናሳያቸዋለን። ከሌላ ደግሞ ምን ማድረግ አንችልም። ሌላኛውን ቱራችንን እንቀጥላለን። የት አለ ሰውዬው? ጠይቀው አንኳኳ እስኪ ማሜ። ያስፈቅድናል ነው እስከ ድረስ አሳያችሁ። እዚች ጋር ይሁት ይሄ የምን ታወር መሰራችሁ? ይሄኛው የቱርክ ላይ የሚገኘው ሞስክ ይመስለኛል። ይሄ ደግሞ የቱርክ ታወር በባህሩ ላይ ያለው መንገድ ስለማን ግድግዳ እንደምታዩት ግድግዳ የተሰራ ያለው እንደምታዩት ይሄ በየቦታው የራሱ አሪፍ ነገር እንታለው ማለት ነው። እዚህ ጋር አሚር አብዱላሂ ነው። ይሄ የራሱ ይሄ ዱክበር ነው። ገባን መስሎ ነግራችኋለሁ ሰዎቼ። ተፈቅዶልናል ገብተናል እና አሁን ያለነው የቱርክ ኤምባሲ እንትን ያለ ነው ማለት ነው። የቱርክ ኤምባሲ ቦታ ያለ ነው። ተፈቅዶልናል ገባን። ይቻላል። ከእናንተ ጋር ካልሆነ ማንገባበት ቦታ የለም። መጀመሪያ ከመግባታችን በፊት እዚህ ጋር ስትራክቸር አለ። ሀረርና ቱርክ ያላቸው ግንኙነት ሀረርና ቱርክ ያላቸው ግንኙነት ነው። ይሄ ሀረር ቱርኪሽ እንትን ካልቸራል ሴንተር የሚል ነው። እዚህ ጋር እንዳያችሁት እዚህ ጋር ይሄ ከሀረርና እዚህ ያለ ነው። እስቲ ትንሽ ስምህን ንገረኝ። እሺ
የዚህ ቦታ ሴኩሪቲን ሰዎች ሲመጡ አንዳንድ ነገር ያሳያቸዋለሁ። ጋይድ ታደርጋቸው ናቸው። ዋው በጣም ደስ ይላል። ዛሬ እኛ የመጣን ያለ ነው እዚህ ቱርክ አይ ቲንክ ኤምባሲ እና ካልቸራል ነገር ነው ያላቸው አይደለ? እና እሱን ለማየት ነው የመጣ ነው። እዚህ ጋር ብዙ ሰው ማየት ይፈልጋሉ። መምጣትም ከፈለጉ እንዴት ነው መግባት ፍቃድ አለው ወይስ እንዴት ነው ማስፈቀድ ያለባቸው ወገን አካላት አሉ? ደብዳቤ ማቅረብ አለባቸው። ኦኬ። እና በለዛ አይነት ነው ሂደት አለው ማለት ነው። እና በደብዳቤ ምክንያት ነው ገብቶ ሰው ማናገር የሚችለው መስራት የሚቻለው። እኛ ዛሬ ገብተን እናሳያለን ማለት ነው። አሁን ሰዓት አልፋ ስለሆነ ነገ መምጣት ትችላላችሁ። ነገ መምጣት ትችላለን። ዛሬ ምን አንገባ ወደ ውስጥ በማታ አይገባም። እንዳያችሁት ነው ውስጥ ገባን። ኤኒዌይስ ግን ውስጥ ቤት ውስጥ ግን መግባት አልቻልንም። ለምን ብትሉ ሶሪ ውስጥ ገባን ግን አልቻልንም ወደ ውስጥ መግባት። ለምን ብትሉም ቅድም እንደነገራችሁ ልጁ ውስጥ ስትገቡ አካላት አሉ ማስፈቀድ የምትችሉ ሰዎች እና እነሱ ከፈቀዱላችሁ ነው የምትገቡት ነገር አሉ። ምን ማድረግ አይቻልም። በሌላ ቪዲዮ እናስገባላችኋለን። የሆነ ቪዲዮ እየሰራኝ ያለ ይሄን ይመስላል ውስጡ ማለት ነው። በረንዳው ፎቅ አለው ሁሉ ነገር አለው። ይሄ ደግሞ እዛ ጋር እንደምታዩት። ሌላ ደግሞ ቱርክ እዚህ ውስጥ ያለው ነገር ልንገራችሁ። ይሄ የሀረሪ ካልቸራል እንትኖች አሉ፣ የሀረሪ ካልቸራል ነገሮች እና ቱርክ ደግሞ መማር የምትፈልጉ ደግሞ ሰዎችም እዚህ ትምህርት ይሰጣሉ በሳምንት 2 ቀን። ከዛ በኋላ ደግሞ ሁለተኛ ደግሞ የቱርክ ደግሞ ቤቶች ደግሞ አሉ ደስ የሚል ብቻ ቫይብ ኩሽኖች ሁሉ ነገር አለ። እሱ ደግሞ በሌላ ቪዲዮ ሰራላችኋለሁ። አሁን ቀጥታ ደግሞ ወደ ጀጎል እንትናችን ይላለን። በናይት በማታ ምንድነው ትመስል ጉዞዎችን እንቀጥላለን። አሁን የገባ ነው እንደነገርኳችሁ ሀረር የቱርኪ ካልቸራል ሴንተር ነው። አሁን ቀጥታ ወደ እንዛን ያለን ተከታተሉ። ሰብስክራይብ ያደርጋችሁ። ናጂ ከሀረር ይመቻችሁ። ቤተሰቦች አሁን የምንገኘው ቅድም እንደነገርኳችሁ አቡ ሸሪፍ መታን የሚባል ሰፈር የመጣ ነው እና በጣም እንዳለው ያበደ ሰፈር ነው። እንደምታዩት ልክ እዚህ ሰፈር ስትመጡ የሚቀበላችሁ እንትን ነው ሀረሪ ሊቪንግ ሙዚየም ብሎ የሚቀበላችሁ። ጎንና ጎኑን ደግሞ የዱክበር የሀረር በር ነው የምታዩበት። እዚህ ጋር ደግሞ በሰፊው እንደምታዩት እዚህ ጋር በሰፊው የራሱ የሀረር በር አለ እና በዚህ ጋር ቀጥታ የምንሄደው እኛ ቀጥታ እና እንግባ። ይሄ ሰፈር የሚባለው አቡ ሸሪፍ መታን አይደለ? ዋው በጣም ያበደ ሰፈር ነው። አንተ አልሳትም ወላሂ ያበደ ሰፈር ነው። ሀረር ላይ ያላችሁ ሰዎችም ቪዲዮ ስሩበት። ወላሂ ይሄ በጣም አሪፍ ቦታ ነው ያለው ጀጎል ውስጥ። እኔ ራሴ እሰራለሁ እንኳን ብዬ ሰው ሳገኝ ነው እየሰራው ያለሁት። በጣም ብቻዬን ስለማላውቀው ቦታው ማለት ነው። እንደምታዩት እዚህ ጋር ምን ይላል? ሲቲ ኦፍ ፒስ። እዚህ ጋር በትንሽ ጻፈው ሲቲ ኦፍ ፒስ ይላል። በጣም ቦታው እንደነገርኳችሁ እንትኑ ላይ በጣም የተጻፈ ነገር ነው። ይሄ ረጃጅም ስለሆነ በካፒታል ጽሁፍ ስለተጻፈ ምንም ይገባል ወላሂ። እና አሁን ቀጥታ እየሄድን ያለ ነው አቡ ሸሪፍ መታን የሚባል ሰፈር ነው ያለ ነው። እየሄድን ያለ ነው። በጣም ያበደ ሰፈር ነው። ዋው ላሳያችሁ። ወደዛ እየዞርኩ ላሳያችሁ። ምን ይባላል እዚህ ጋር? ጂም ነው የሚሰሩበት በቃ አይደለ? ጂም ወደ ውስጥ ገብተን ዋው እዩት። እዩት ሄ ይላል ጂም ሰፈሮች በቃ ጂም እንካስ ያዝልኝ። ዛሬ ማሜ ካሜራማን ነሽ። ቀዩ አከስ እሺ ያዛ ጂም ቤተሰቦች አሁን የምንገኘው ትላላችሁ ጀጎል ላይ አዲስ የተሰራ ሳይሆን በኮሪደር ልማት የተሰራ ያለ ጂም ነው እና የሰፈር ሰዎች ይጠቀሙታል። ይሄ የሰፈር ሰዎች ይጠቀማል። ዋው ያበደ ነው። ወፍረናል። ጾሙ በጣም አፍሮኛል እና ይሄ ቦታ የምታገኙት አቡ ሸሪፍ መታ ይባል ሰፈር ነው። በጣም ያበደ ነው ወላሂ። ሌላ ታሪክ እየገባን ያለ ነው እና ሰፈር ላይ ጂም አለ። መስራት ከፈልጋችሁ መጣችሁ መስራት ትችላላችሁ። እንደምታ ያሳያችሁ ያልጋ ያበደ ነገር አለ በጣም እና ወደ እኔ ጋር እንደምታዩት ይሄን ይመስላል። እንደምታያችሁ አባታችን አለ አሳያቸው እና ይሄ የሚታቦታ እንዳልኳችሁ አቡ ሸሪፍ መታን ነው እና ሰፈር ላይ ነው ጂሙ የተሰራው። በኮሪደር ልማት ነው ይሄኛው። ዋው እዚህ ጋር ታዩት ምዛለ እዚህ ጋር የብረት እንትን አለ የብረት የደረት ምናምን። እሺ ቀጣው ነው ነው ቦታቸው ወደ አይተን ማለት መንገድ ስለሌለ በቃ እዚህ ጋር መንገድ የለም። የለም እንዳያችሁት ነው። በጣም ሰፈር ላይ ጂም ተከፍቷል ማለት ነው። ያ ማን ሌላ ታሪክ አቦ ምንድነው ይሄ? የት ሀገር ነው ያለው?
የት ሀገር ነን? ኧረ በለው ዋው! እንደ መንገድ ከፈቱት እንደ እዩት ጋይስ፣ አንተ ከፈቱት እዩት። ዋው! ኧረ በለው ይሄ ምን ይባላል? ሱጉጥ አጥበሪ፣ ሱጥ አጥበሪ ነው እንዴ? ሱጥ አጥበሪ ነው ይባላል ጋይስ። ይሄ ቦታው ባይዘው በአደረኛ ቋንቋ ነው እንትን ያሉ ስማቸው ሁላ በአደረኛ ናቸው። አሁን ሱጥ አጥበሪ፣ በድሮ በሪ ምናምን አትላቸው በአደረኛ ነው። አንተ ሌላ ታሪክ ነው ያለ ነው። ጂም አለ እዛ ጋር፣ እዚህ ጋር ደግሞ ከላይ ያበደ ቫይብ ያየን ያለ ነው። ዋው! ኤኒዌይስ ቪዲዮችን እየቀጠለን ያለው በጣም አሪፍ አሪፍ ነገር ያሳዩዋችሁ ያለው ብዬ ተስፋ አደርጋለሁ። ሶ ቪዲዮችን እንደቀጠለ ነው። አሁን ነገሮች አሉ እዚህ ጋር። ይሄኛው ይሄኛው ላሳያችሁ። ይሄ ምን ይባላል? ይሄ አርተራምቦ ነው። አርተራምቦ ሸሪፍ ሙዚየም ተወርለድ አርተራምቦ ጅብ ማቢያ ሸሪፍ ሙዚየም፣ ኦኬ፣ ቱርክሽ ሙዚየም፣ እሺ፣ እና ብሔራዊ ሙዚየም፣ እሺ፣ እና አደጋን እና እዛ ጫፍ ያለው ደግሞ የአሜን ቡና ሂበት፣ እሺ፣ እና እዚህ ጋር ደግሞ አሞራ ጅብ እና ሼህ አባድር ሼህ አብዱላህ ሐረሪ መጀመሪያ የተሰራው መስጊድ ያውና፣ እሺ፣ እነዚህ ናቸው ያለን። ኦኬ፣ አሁን ይሄ ሼህ አብዱላህ ሐረሪ የሚባለው መስጊድ እኔ ከዚህ በፊት ቪዲዮ ሰርችላችኋለሁ፣ ገብታችሁት በጣም ያበረ ነው። ውስጡ በጣም ሰፊ መስጊድ ሐረር ላይ የመጀመሪያ መስጊድ ሆኖ ሰፊ የሆነ መስጊድ ነው። በጣም ሰፊ ነው። ጀጎል ቤት የጀጎል መስጊድ ባይዘው ትናንሽ መስጊድ ናቸው። ይሄኛው ግን የመጀመሪያ መስጊድ ሆኖ ሰፊ ነው በጣም። ኧረ ጋይስ በቃኝ፣ ደከመኝ፣ ኧረ ደከመኝ። ናን የሰው ግቢ ልገባ የሰው ግቢ ልገባ። ኧረ ጋይስ ወላሂ ላ እንዴ በጣም ታሪፍ አሪፍ ቦታ እኮ ነው ያለ ነው። ይሁት ስላችኋል ቤት አሁን ይሄ መኖሪያ ቤት ነው። እዚህ ጋር እንደምታዩት ግን እዚህ ጋር ፎስ ትሉ ስላችሁታል። ፒሲያችሁ ይዛችሁ መጣችሁ እዚህ ጋር ቁጭ ስትሉ እዚህ ጋር ይሄ እንደምታዩት ጀጎል ወርልድ ይላል። ይሄ እዚህ ጋር ካልቸራል ቦታ ይሄ ስዕሉ አርቱን ይሄ ስዕሉን ይሁት ይሁት ወር ላይ ደግሞ እዛ ጋር ስላችሁታል። እዚህ ጋር የሚኖሩ ቤቶች የሚኖሩ ሰዎች በጣም እድለኛ ናቸው። እኛ ከጀጎል ወጥተን እኮ ነው እንዴ የተሰቃየን ያለ ነው። ተአምር ይሆነብኝ ያለው እሺ፣ አውቀታው ነው የሚሄደው በዚህ ጋር ምን ገባው በዚህ ጋር ነው ምን ገባው ይሁት እንገባ በዚህ ጋር ነው። ቀጥታ በዚህ ጋር እንገባለን ማለት ነው። በዚህ ጋር እንትንም አለበት ይሄ ዊልቸር የሚሄድና ኖርማል እግረኛ የሚሄድበት ዊልቸር የሚሄድበትም አለ። አው ሰብሮ የቁራንጌ አው ሰብሮ የሚባል ነው። እዚሁ ጀጎል ነው ተወልደህ ያደግከው አንተ? ይሄን የምትማረው የመድረሳ የመጀመሪያው ሐረር ላይ ትምህርት ቤት ነው እንዴ? አይ እሱ አይደለም። መጀመሪያ አብዳል ነው እንዴ? ኧረ ዝም በል። ዋው! ኧረ ጀጎል በቃኝ ጋይስ። ሀቂቃትን ወላሂ ምንም ያስቀበጥኩኝ እንዳይመስላችሁ። ይሁት አሁን እዚህ ጋር እዚህ ጋር ተቀምጣችሁ እዚህ ጋር አየር አሪፍ አየር የሳባችሁ መሀል ላይ መብራት በርቶለታል። ይሁት ቦታው ትንሽ እንትን ቢለው ይሁት እየተዝናናችሁ ነው የምትቀመጡት። ይሁት እዚህ ጋር መብራት አለ ምናምን ነገር ይሁት መብራት አለ ማለት እንዳልኩት እዛ ጋር መኖሪያ ቤት አለ። ኧረ በል አንተ በጣም ታሪክ ነው እኮ አሪፍ ቦታ እኮ ነው። ዋው! ኤኒዌይስ ቪዲዮአችን እየቀጠልን ያለው ዛሬ ጀጎልን በማታ ከናጂ ጋር ፈታያችሁ ብዬ ተስፋ አደርጋለሁ። እየተዝናናችሁ ነው። ጀጎልን በማታ እያሳየኋችሁ ነው። መምጣት ከፈለጋችሁ ቅድም ቁጥር ነግሬያችኋለሁ። ከማሜ ጋር አሪፍ ቦታ ያሳያችኋል። እኔ በቃ ብዙ ሰው ነው ሪኮመንድ ያደረገኝ። እኔ ባይዘው አላየሁትም፣ ኤፊ ላይም አላየሁትም፣ እሱ ነው የነገረኝ። ጃኒ ጋርም አላየሁትም፣ እሱ ነው የነገረኝ። ግን በጣም ፈርቼው ነበር። እንደውም ከሚገርማችሁ ወላሂ በቃ አሪፍ ቦታ ያሳየኝም ብዬ ተስፋ ቆርጬ ነበር። ግን የሚያሳየኝ ቦታ ግን አሪፍ የሆኑ ቦታዎች ናቸው ጋይስ። ይሁት እዚህ ጋር ራሱ በቃ ጀጎል ሙሉ በአጠቃላይ ስዕል በስዕል ነው። አይ ቲንክ በዚህ ጋር ነው የምንቀጥለው መሰለኝ ወይስ በዚህ ጋር ነው? ቆይ እንጠይቀውና ሌላችን አለ። ተከታተሉን። አሁን ቀጥታ ወደ ማገባደጃ ቦታ እንደርሳለን። ተከታተሉን። በጣም ቪዲዮ ያበደ ነው። ከረዘመ አላውቅም። ከረዘመ ቢያንስ 25 ደቂቃ ወይ 30 ደቂቃ ቢሆን ነው አይ ቲንክ ይመስለኛል። ከሆነ በጣም ምን ማድረግ አልችልም። በጣም ያበደ ቦታ ነው። መታችሁ ጎብኙት ሐረርን። ዋው! እሺ ይሁት እዚህ ጋር ጋይስ የሐረሪ ግንብ ይሄኛው ምን እንደሆነ አላውቅም። እስኪ ኮሜንት ላይ ጻፉልኝ። ወላሂ ጀጎል ውስጥ የምትኖሩ ሰዎች እድለኛ ናችሁ በጣም
ምንም ማለት አሁን ቀጥታ የምንሄድበት ወደ መጨረሻ አካባቢ ነው። ቤተሰቦቼ ቅድም እንዳልኳችሁ መጨረሻ አካባቢ ደርሰናል ብያችኋለሁ። ወደ መጨረሻ አካባቢ ነው አሁን ፋይናሊ በቃ ስላችሁ ተወሰነ የቀረኝ ከሞላ ጎደል ያሳያችኋለሁ። አሁን በጣም ብዙ አሪፍ ቦታዎች አሉ። እሱን በቃ ስላልቻልኩ በጣም ደክሞኛል። እየመሸን ያለው ይሄ ቪዲዮ መቀረጸው ከተራዊ በኋላ ነው እና ለዛ ስለሆነ ነው አሁን ወደ መጨረሻ አካባቢ ያለሁት። እንደምታየው አሁን ደግሞ ማሳያችሁ የሆነ አሪፍ ቦታ ያሉት የምን በለው ሙስኩክ ቶያ የሚባል ሰፈር ነው ያለ ነው እና ፊት ለፊት የማሳያችሁ ደግሞ ያበደ ቦታ ያበደ ስፓት ይሁት። ይሄ ምን መስኪን ነው እንዴ? አታዩትም? መስኪን ነው ይሁት። እዚህ ጋር ያበደ ነገር ፏ ትላላችሁ። የት ነው የምንሄደው አሁን? በዚህ ኧረ ውሻ ለህግ አምላክ አሳልፍልና አይ ማለፍ አንችልም ነው ፈራለህ ታውቃለህ? ጣራ ማለት ውሻው ተመራለህ እንዴ? እና በዚህ ጋር እንቀይስ ውሻው እኔ ከውሻ ጋር ቀልድ አልፈልግም። እና እኔ ደግሞ ተወኝ እንዴ ውሻ ነው እኮ አይ በጣም አስፈሪ ነው እንጂ እኔ አድቧ አይ ኧረ ዝም በል እና እንዴ በጣም ይናቀ እኔ በጣም ከውሻ ጋር ቀልድ አልፈልግም። እና ሐሳቡን በታተነብን አታዩትም? ውሻው ለመቀጥ እንትን ማለት ብለን ቀጠልን በቃ ወዲያውኑ ምን ማለት ነው? ሙስኩክ ቶያ ብዙ ሰው አምጥቼ እኔ ማለት ነው ሙስኩክ ቶያ ማለት ሙስኩክ ሰፈር ማለት ሙዝ ነበር እዚህ አካባቢ ማለት በድሮ ጊዜ ሙስኩክ ቶያ ማለት ነው ቦታው ያበረ እቺ ደግሞ ደስ የምትል እቺ ነች ፋኖስ ቴክኖሎጂ እሺ ወዴት ሄደን ነው? ጨለመን አሁን ዱባይ እዚህ ላይ ያስቀረን ኮፒ ዱባይ ነው። እስቲ አሁን ደግሞ ወደ ኮፒ ዱባይ እንሄዳለን። ተከታተሉ። ሰብስክራይብ ያርጋችሁ እና ጂዱር ከሐረር ይመናችሁ። ቤተሰቦች አሁን ኮፒ ዱባይ ያለኝ ቦታ ላይ እያሳያችሁ ነው ያለሁት። እንደምታዩት እዚህ ጋር ይሄም ነው የሐረሪ ግድግዳ ላይ የሚሰቀለው ነው። ሞት ይባላል። አይ ቲንክ ማይክ ሰማራ ማይክ ታያ ይሄ ግድግዳ ላይ የሚሰቀለው ላይክ እንደዚህ ማለት ነው። እዩት እንደዚህ ማለት ነው። እውነቱን ዱባይ ነው የሚመስለው። በዚች ጋር ደግሞ ይሄ ምን ይባላል? ትንሽ ቦታ ወራባኑ ዱል ማለት የጅብር ማለት ነው። እንዴት ትንሽ ነች ቦታ ጠባብ ነች ቦታዋ። ወራባኑ ዱል ትባላለች። እዚህ ጋር ደግሞ አታይም? ሩኔ ይላል። ይሄ አይ ቲንክ ፒያኖ ነገር መሰለኝ እንደምታዩት። ይኸውት ፒያኖ ነገር ነው እና እውነቱን ነው ሰው ይመስለኛል። ኮፒ ዱባይ ነገር እውነት ነው እንዴ ነገር? እስቲ ኮሜንት ላይ እናያለን። ማሚያ ተቻለች። ይሄኛውስ ምንድን ነው? እስኪ ነው ቀብር ነው። በዲ ይሄ ቀብር ነው አይደል? እሺ በዚህ ጋር ቀጥታ በዚህ ጋር ልንገራችሁ። እዚህ ጋር አንድ ለእናንተ የሚጠቅማቸው ቤት ተስፋ ስላደረኩ ነው። አሁን በዚህ ጋር የምወጣው ቦታ የኢቢኤስ ላይ ታውቁታላችሁ። የአስፋው መሸሻ ያን ህፃን ያለ ታውቃላችሁ፣ የሐረር ልጅ ነው እና እዚህ ነው ሰፈራቸው። እዚህ ልክ ዱክፈር ነው ይባላል። ዱክፈር መሮጃው ጋር በስተግራ በኩል ቤት አላቸው። እዛ ጋር እና ሆቴል አላቸው። የሆነ መጠጥ ቤት ያላቸው የሆነ ጊዜ መጥቶ ነበር። እና ሆቴልም አላቸው። ቪዲዮ ላይ ሰርቶ ሄዱ አይደለ? እንደሰማችሁ ታያችሁት። እና ቦታቸው እዚህ ጋር ነው። አሁን በዛ ጋር የምናልፈው ሜቢ ካለ ቦታው አሳያችኋለሁ። የት ቦታው ቤቱ አለ? ዋው ወጣዩት ረበለ ሲቲ ኦፍ ፒስ ይላል። በጣም ያበረ ቦታ ነው ጋይስ ወላሂ። ረበለ አንገቴ ያሳዘኝ እኮ ነገር። አረ ይሄ በዚህ ጋር ራሱ እዩት፣ ሲቲ ኦፍ ፒስ ይላችኋል። አረ ወላሂ በጣም ምንም ይሄ ምንም የሚዋሸትለት ነገር አይደለም። እውነቱን ነው እየነገርኳችሁ ያለሁት። በቃ እዩት
ሲቲ ኦፍ ፒስ ይላል። እንደምታዩት እኛም ወደ ማጠቃለያ የደረስን ነው የምላችሁ። አሁን ማሳያችሁ በቃ የመጨረሻውን የአስፋውን መሸሻ ነፍስ ይማር የእሱን ቦታ ነው ያሳያችኋለሁ። ማሳያችሁ መሄድ ቦታ በቃ እሱን አሳያችኋለሁ። ቀጥታ በቃ ቪዲዮ ደክሞኛል በጣም። በዚህ ጋር ቤታቸው አይ ቲንክ በዚህ ጋር ቤታቸው ነው፣ ግን በዚህ ጋር እንደምታዩት ቤታቸው ነው። በዚህ ጋር ቅርብ በቃ በዚህ ጋር ቤት ነው እንጂ ምንም መንገድ ያስወጣችሁ ነው። በዚህ ጋር ቤታቸው ነው። ግን መጠጥ ቤታቸው ያላቸው እዚህ ጋር ነው። በዚህ ጋር መጠጥ ቤቱ የቱ ጋር ነው? እዚህ ጋር ዋው። እኛም ማገባደጃው ደርሰናል። ማገባደጃው መጨረሻችን ነው። በቃ ልንዘጋው ቪዲዮአችንን ደርሰናል። ይሄ ነው ይሄኛው ነው። ኦኬ ይሄኛው አዎ። ኤኒዌይስ የጀጎል ቪዲዮአችን ይሄን ይመስላል። ከሞላ ጎደል ነው እያሳያችኋለሁ። ሙሉ ባታያችሁ ማስ በጣም ደቂቃው አይበቃኝም፣ ጊዜም ሰዓቱ አይበቃኝም፣ ይነጋብኝ ነበር። ይሄ ነው ቦታቸው ካያችሁት፣ ይሄ ነው ቤታቸው ማለት ነው። መጠጥ ቤታቸው ሆቴላቸው ማለት ነው። እና የዛሬ ቪዲዮአችን ይሄን ይመስላል። ማምሻ ምን ታያችኋለሽ? ደከመሽ አንቺ? እኔ በጣም ደክሞኛል ወላሂ። የዛሬ ጀጎላችን ቪዲዮአችን ይሄን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ ሰብስክራይብ ያደርጋችሁ። ይመቻችሁ።